የስምንተኛ የ10ኛና የ12ኛ ክፍል ኦሪጂናል ሰርቲፊኬቶች ከጠፋባችሁ ወይም ደግሞ ዳሜጅ ከሆነባችሁ እንዴት ባላችሁበት ሆናችሁ ኦንላይን ላይ ፎርሙን በመሙላት ማስላክ እንደምትችሉ ሙሉ ስቴፑን አሳያችኋለሁ። እናንተ የሚጠበቀው ይሄ ቪዲዮ ለሚመለከተውና ለጠፋባቸው ሰዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ደግሞ እናንተ መቼ እንደሚጠቅማችሁ ስለማታውቁ ፌቨራይት ላይ አስቀምጡ። አንድ ቀን እንደዚህ አይነት ክስተቶች ሊያጋጥማችሁ ይችላል፣ ወይም ደግሞ ወዳጅ ዘመዶቻችሁ ላይ ሊደርስ ስለሚችል ቪዲዮውን ፌቨራይት ላይ አስቀምጡ። ሼር፣ ኮፒ ሊንክ በማድረግ ሙሉ ስቴፑን እንከታተል። ወደ ስቴፕ ባጭሩ ይሄንን ፌስቡክ አካውንት ፎሎ አድርጋችሁ አዳዲስ መረጃዎችን ታገኛላችሁ። ለዚህ ዓላማ ተብሎ የተከፈተ ነው። ብዙ ነገሮችን እዚህ ጋር ፖስት አድርግላችኋለሁ ዴይሊ ማለት ነው። አሁንም እዚህ ጋር ሊንኩን ለቅቄላችኋለሁ። ቶሎ ነው የምሰራላችሁ፣ ምክንያቱም ቪዲዮ እንዳይረዝም ነው። ከእናንተ የሚጠብቀው ሼር፣ ኮፒ ሊንክ እያደረጋችሁ ማለት ነው። እዚህ ጋር እንደምታዩት ሊንኩን ተነካላችሁ ስትገቡ እንደዚህ ያሳያችኋል። አሁን እዚህ ጋር እናንተ እዚህ ጋር ያለውን ነገር ላስረዳችሁ። እዚህ ጋር ሪኩዌስት የምታደርጉበት ሰርቲፊኬት አፕላይ ናው የሚለው ነው። ከዛ በፊት እዚህ ጋር ኦፊሻል ትራንስክሪፕትም ሪኩዌስት ማድረግ ትችላላችሁ። ሰርቲፊኬታችን ከጠፋ ኦሪጂናል ሰርቲፊኬቱ ከጠፋ እንዴት አድርገን ማስመለስ አለብን፣ እንዲሁ ኮሬክት ስፔሊንግ ኤረር እንዴት ማስተካከል፣ ስፔሊንግ ኤረር የስም ስህተት፣ የፊደላት ምናምን ስህተት ካለ እንዴት ስፔሊንጉን ማስተካከል እንደምችሉ ሁለቱን ስቴፖች ነው ማሳየት ማለት ነው። የመጀመሪያው ሁለቱም ላይ የተጠየቃችሁን ሰርቪስ ኦንላይን አፕላይ ማድረግ ነው። ከዛ ፎርሙን ክሊርሊ መሙላት ነው። የሚጠየቅ የአገልግሎት ሰርቪስ አለ፣ እሱን መክፈል ነው። ከዛ ብሪንግ ሌጋል ዶክመንት ዛት ሾውስ ዩር ዶክመንት ዋስ ሎስት፣ እንዲሁ ደግሞ ዶክመንታችሁ መጥፋቱን የሚያሳይ ሌጋል ዶክመንት ኬትም ይሁን ከሌጋል የሆነ ማለት ነው ተቋም አጽፋችሁ ማታምንትና አስደርጋችሁ ማምጣት ነው። ስማችሁ ኢረር ካለ ደግሞ እንዲሁ ፎርሙን ከሞላችሁ በኋላ ሁሉንም የሚያስፈልጉ ዶክመንቶችን አፕሎድ ታደርጋላችሁ ወይም ታስገባላችሁ። ከዛ ፔይ ሰርቪስ ፔመንት ከፍላላችሁ። ብሪንግ ዩር አይዲ ኤንድ ኮሌክት ዩር ኒው ሰርቲፊኬት፣ እንዲሁ ደግሞ አይዲያችሁን እና የስህተት ያለበትን እንትን ታመጣላችሁ ዶክመንታችሁን። ከዛ በኋላ አዲሱን ሰርቲፊኬት መውሰድ ነው ማለት ነው። ምን እናደርጋለን አሁን? ሪኩዌስቲንግ ሰርቲፊኬት የሚለው ላይ ትገባላችሁ፣ አፕላይ የሚለውን ትገባላችሁ። ስትገቡ እንደዚህ ያመጣላችኋል። እናንተ መጀመሪያ ምን ይላችሁም ሳይን ኢን ስላላደረጋችሁ ሳይን አፕላይ የሚለውን ትመልሳላችሁ ማለት ነው። ሳይን አፕላይ ከመለሳችሁ በኋላ ፉል ኔም፣ ኢሜል ትጠይቃላችሁ፣ ፎን ነምበር፣ ከዛ ሬጂስተር ታደርጋላችሁ ማለት ነው። ሬጂስተር እናደርጋለን። ሬጂስተር ስታደርጉ እዚህ ጋር ስማችሁን ሙሉ ስማችሁን ከዛ ኢሜል እና ፎን ነምበር ታስገባላችሁ። ፎን ነምበር ካስገባችሁ በኋላ ጌት ፓስወርድ ስትላችሁ ኤስኤምኤስ ይልክላችኋል። ከዛ በኋላ ማስገባት ነው። እንደምታዩት ሰክሰስ ዩ አር ሬጂስተር ሰክሰስፉሊ ብሎኛል። እዚህ ጋር እንደዚህ ካመጣላችሁ በኋላ እዚህ ጋር ኒው የሚለውን ስትነኩ እንደዚህ ያመጣላችኋል። እዚህ ጋር እንደምታዩት ያሳያችኋል ማለት ነው። ሪሰርቲፊኬሽን ከጠፋባችሁ ያው ሰርቲፊኬቱን መልሳችሁ ወይም ዳሜጅድ ከሆነ ወይም ሎስት ከሆነ 400 ብር ከፍላችሁ ሰርቪስ ፕራይስ ማለት ነው አፕላይ ትላላችሁ። አፕላይ ካላችሁ በኋላ እዚህ ጋር ፋይዳ ፊን ታስገባላችሁ። ሰርቲፊኬት ኢንፎርሜሽን እዚህ ጋር እንደምታዩት ይጠይቃችኋል። ሙሉን በትክክል መምላት ነው። እንደዚህ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ሌላውም እንዲሁ ስፔሊንግ ኤረርም ካለባችሁ በዛ መልኩ አፕላይ ማድረግ ትችላላችሁ። ይህን ይመስላል። ጥያቄ ያላችሁ ኮሜንት ላይ ጠይቁኝ። እንዳያችሁት ሙሉ ስቴፑን በትክክል ከሞላችሁ ዶክመንታችሁ ታገኛላችሁ። አዳዲስ መረጃዎችን አድርሳችኋለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ይመቻችሁ።